ቤተክርስቲያንን እኒህ በቲክታክ የሚዘዋወሩ ዓለማዊ ትሬንዶች ምን እያደረጓት ነው? በድብቅ የተሰራ በደልና በአደባባይ የሚሰራ ኃጢአት ደግሞ በትውልድ ላይ ያለው ተጽዕኖ ተመሳሳይ አይደለም። ሰው ቤቱን ዘግቶ ኃጢአትን ቢሰራ ራሱን ነው የሚገድለው። በአደባባይ ሲሰራ ግን ራሱንም ትውልድን ነው የሚገድለው። እንዴት ሰው ይህንን ትሬንድ በልብሰ ተክህኖ ይሞክራል? እንግዲህ ልጅ እህትና ወንድሙ ወይም የቤተሰብ አባላት ጋር ቢጣላ እኩል ድርሻ ያለውን የአባቱን ቤት ለቆ አይወጣም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። ሰሞኑን እንግዲህ ሁላችሁም እንደምታውቁት በቲክታከሯ ሃና ወይም በቲክታክ ስሟ ባምቢ እና በኮሜዲያን እሸቱ መካከል የሚደረጉ ጠንከር ያሉ የቃላት ምልልሶችን እና በመካከልም ደግሞ አንዳንድ ሰዎች የራሳቸውን ሀሳብ ሲያንጸባርቁ ተመልክታችኋል። ሁላችንም ያየነው ስለሆነ በዛሬ ቪዲዮአችን እኛም ማንኛው ሀሳብ ገዥነት አለው፣ የተነገሩት መልእክቶችስ ምን ማስተላለፍ ተፈልጎ ነው፣ ምንድነው ለማለት የተፈለገው፣ እንዲሁም ቤተክርስቲያንን እኒህ በቲክታክ የሚዘዋወሩ ዓለማዊ ትሬንዶች ምን እያደረጓት ነው የሚሉትን ሀሳቦች እናነሳለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። አስቀድሜ እንግዲህ ሁለቱንም ሰዎች የማውቃቸው እዚሁ ሶሻል ሚዲያ ላይ እንደሆነና ሰዎችን ሳይሆን ሀሳባቸውን መተቸትም ሆነ መደገፍ እንደፈለኩኝ እንድትረዱኝ እፈልጋለሁ። ከሰዎቹ ጋር ምንም አይነት ችግር እንደሌለብኝ ከሀሳባቸው እንጂ ማለት ነው። በመጀመሪያ እንግዲህ የሀሳቡ መነሻ የኮሜዲያኑ ሀሳብ ስለሆነ ምን አለ ብለን ስንመለከት እሱ እንደተናገረውና ሙሉ ፖድካስቱን እንዳደመጥኩት ከሆነ የተረዳሁትኝ በዚሁ በሶሻል ሚዲያ መጥፎ ነገሮችን የሚሰሩ ሰዎች ከዚያ ስራ ሳይወጡ የንስሐ ጊዜ ሳይኖራቸው ለተወሰነ ቀን ቀርቶ ለሰዓታት እንኳን ከአደባባይ ኃጢአታቸው ሳይመለሱ ቤተክርስቲያን ገቡ ብቻ ሳይሆን እርሷን ለመወከል ሞከሩ ነው። በበደልና በኃጢአት ከሆነ ሁላችንም በደለኞች ነን። ነገር ግን በድብቅ የተሰራ በደልና በአደባባይ የሚሰራ ኃጢአት ደግሞ በትውልድ ላይ ያለው ተጽዕኖ ተመሳሳይ አይደለም። በዓለማዊም ሆነ እንደ ሀገርም ሆነ በማህበረሰብ ላይ ያለው ተጽዕኖና በቤተ ክርስቲያንም ይሁን በምዕመናን ላይ ያለው ተጽዕኖ ተመሳሳይ አይደለም ነው። በድብቅ ሁላችንም ኃጢአተኞች ነን። ንጹሕ የሆነ ይውገራት የሚለውን የመጽሐፍ ቅዱስ ቃል እያነሳን ብዙዎቻችን ስንሟገስ ስለምንሰማ በድብቅ የሚሰራ ኃጢአትና በአደባባይ የሚሰራ ኃጢአት ተጽዕኖ ተመሳሳይ አይደለም ነው በመጀመሪያ ደረጃ። ስለዚህ በአደባባይ ኃጢአትን እየሰራን በዛው አካውንት በዛው የቲክታክ የሚሆን የሌላ የሶሻል ሚዲያ አካውንት የቤተክርስቲያን ጉዳያችንን ስንለቅ ያንን ያዩ ተከታዮቻችንና ታናናሾቻችን እንደ ኖርማል ይቆጥሩታል። እናም በጊዜ ኃይል ይባል ይገባል ነው ሐሳቡ። ምን አለ መሰላችሁ? ኃጢአትን ስንለማመደው እንደ ጽድቅ ይቆጠራል፣ እንደ ጽድቅ እንቆጥረዋለን። ዛሬ ቀለል አድርገን ያለፍናቸው ነገሮች ነገ እንደ ስርዓተ ቤተክርስቲያን ተቆጥረው ሁላችንም የምናደርጋቸው ይሆናሉ ማለት ነው። እናም ገደብ ሊኖረን ይገባል በሚል አረዳድ እንግዲህ ሐሳቡን ለመረዳት ሞክሬያለሁ። ይህ እንግዲህ ሁላችንም የምናውቀው ዓለም ላይ ያለ ገሃድ እውነት ነው፣ መራራ እውነት ነው። ለማዋጥ ቢያስቸግረንም ግን እየተደረገ ያለ ነገር ነው። ሰው ቤቱን ዘግቶ ኃጢአትን ቢሰራ ራሱን ነው የሚገድለው። ራሱን ከክርስቶስ ይለያል፣ ራሱን ከእግዚአብሔር መንፈስ ይለያል፣ ራሱን ወደ ሲኦል ይወረውራል። በአደባባይ ሲሰራ ግን ራሱንም ትውልድን ነው የሚገድል። ልዩነቱ ይሄ ነው። ምክንያቱም ያችን ኃጢአት ለማያውቃት ማሳወቁ ስለሆነ ማለት ነው። ያችን ኃጢአት ሰርቷት ለማያውቅ ሰው እያስተማረና እያለማመደ ስለሆነ ኃጢአቷን አቅልሎ ሌላው ትውልድ እንዲመለከታት እያደረገ ስለሆነ ሰው ቤቱን ዘግቶ ኃጢአትን ሲሰራና በአደባባይ ሲሰራ ያለው ልዩነት ይሄ ነው። ይህን ያክል ልዩነት ነው ያለው። ሰዎቹ መልካም ነገር ሲሰሩ፣ ለምሳሌ የበጎ አድራጎት ስራዎችን ሲሰሩ፣ አንዳንድ ሌላ ደጋግ ነገሮችን ሲሰሩ፣ መልካም ነገርን ሲሰሩ፣ ዓለማዊ ነገርም እንኳን ቢሆን ማለት ነው፣ መልካም ነገሮች ሲሰሩ እየተቀረጸ በቪዲዮ መልክ የሚሆን በፎቶ መልክ ለትውልድ የሚተላለፈው ትውልዱ ይህንን ማድረግ እችላለሁ ብሎ እንዲበረታታ፣ እንዲሁም ሞቲቬት የሚያደርጉ ነገሮችም እየተቀረጹ የሚለቀቁት ሰዎች ከደካማነታቸው ተነስተው ጠንካራ፣ በኢኮኖሚ ሊሆን ይችላል፣ በዚህ በሶሻል ዘርፍ ሊሆን ይችላል፣ በፊዚካልም ሊሆን ይችላል። ደካማ የነበሩ ሰዎች ጠንካራ የሆኑበትን ቪዲዮ ሰዎቹ ቪዲዮ የሚሆን ፎቶ እየቀረጹ ይለቃሉ። ይህ ምንድን ነው? ሰዎቹ እኔም ቢሆን ከዚህ ድክመት የተነስቼ እዚህ ጠንካራ ደረጃ፣ እዚህ ደህና ደረጃ ላይ መድረስ እችላለሁ ብለው ሞቲቬት እንዲሆኑ ነው። በቀላሉ እነሱም ተነቃቅተው ያን ስራ ይሰሩ ዘንድ ነው ተቀርጾ ያ ቪዲዮ የሚሆን ፎቶ የሚለቀቀው። ኃጢአትም እንደዚያው ነው። እየቀረጽን በየአደባባዩ በለቀቅነው ቁጥር ትውልዱ ይህን ኃጢአት መስራት ቀላል ነው ብሎ ይህን ኃጢአት ይለማመደዋል፣ ሁሉም ይሰራዋል ማለት ነው። ስለዚህ ኃጢአትን
በቤት መስራት በድብቅ መስራትና በአደባባይ መስራት ያለው ልዩነት በዚህ ልክ እንደሆነ ሊያዝ ይገባል ማለት ነው። ይህ ነገር እንግዲህ ከቤተክርስቲያን አንጻር እንጂ በዓለም ላይ ለመኖር ኖርማል ሊሆን ይችላል። ቤተክርስቲያን ግን ከዓለሙ ጋር መቀላቀል የለባትም ማለት ነው። ይህም ማለት እህታችን ብቻ ሳትሆን ከእርሷን በፊት ተው መባል የነበረባቸው ሰዎች ነበሩ። ከእነርሱ አኳያ ሲታይ እንደውም የእሷ የተሻለ ሊሆን ይችላል ብዬ አስባለሁ። ቤተክርስቲያንን የንግድ ቦታ ያደረጓት አሉ። ቤተክርስቲያንን የንግድ ቦታ ያደረጓት ክርስቶስ ልክ በጅራፍ ከቤተ መቅደሱ ገርፎ እንዳባረራቸው ሁሉ ከዛ በላይ የከፋ ጅራፍ የሚያስፈልጋቸው ነጋዴያን ቤተክርስቲያን ውስጥ ገብተው ቤተክርስቲያንን የንግድ ቦታ አድርገውታል። የጸሎት ቦታ የነበረውን የንግድ ቦታ አድርገዋታል። የምዕመናን መዝረፊያ አድርገዋታል ቤተክርስቲያንን። አንድ ህንፃ ቤተክርስቲያን ጀምረው እስከ 10 ዓመትና ከዛ በላይ ሁሉ እየተጓተተ ገንዘቡን የሚመዘብሩ ሌቦችና ነጋዴያን ቤተክርስቲያን ውስጥ ተሰግስገው ሞልተዋል። ይህ ጉዳይ እንግዲህ ሰፋ ያለ ጉዳይ ስለሆነ ራሱን በቻለ ቪዲዮ እንመለስበታለን። ብዙ ከሷ ቀድሞ መወቀስና ቆሞ መባል የነበረባቸው ሰዎች አሉ በቤተክርስቲያን። ይህ ሀቅና መራራ እውነት ነው። በሱ በኩል ያለውን ሐሳብ እንዲህ ካነሳ ነው እንግዲህ ነገር ግን ደግሞ ይህንን ለማድረግ ከማሰቡ በፊት በግል መክሯል ወይ? ለሷ ሐሳቡን አቅርቦላታል ወይ? ገዳማቱንስ ገስጿል ወይ? የሚሉትን ነገሮች ደግሞ መጠየቅ እፈልጋለሁ። ምክንያቱም በዚህ ስራ ላይ ከሷ በላይ ተጠያቂዎች እንዲሁም ከሱ በፊት መምከር፣ መገሰጽ የቤተክርስቲያኒቱን ስርዓት የማስከበር ኃላፊነቱ ለነሱ ስለነበረ ማለት ነው። ለቤተክርስቲያን አባቶች ለገዳማውያኑ ስለነበረ ከሱ በፊት ይህን ከማድረጉ በፊት ይህንን ወደ ሶሻል ሚዲያው ከማምጣቱ በፊት ይህን ሐሳብ እነሱን አቅርቦ ሞግቷል ወይ የሚለውን እንደ ጥያቄ እሱን መጠየቅ እፈልጋለሁ። ይህን ማድረግ ስላለበት ማለት ነው። እንዲሁም አሁን ካለንበት ወጣቱ በጭንቀት የሚሆን በኑሮ ውድነትና በተለያዩ ነገሮች ራሱን እያጠፋ ተስፋ እየቆረጠ ያለበት ወቅት በመሆኑ እሷ ላይ ያለው ጫና ደግሞ ታሳቢ መደረግ ነበረበት ባይ ነኝ። እንደዚህ አይነት ጫናዎች እንዳይፈጥሩባት ማለት ነው። በሁለቱ ይህን ካልን እንግዲህ ደግሞ ከሁሉም በላይ ደግሞ መሃል ላይ ሆናችሁ እሷ ልክ እንደሆነች የምትናገሩ ሰዎች አላችሁ። እንግዲህ እሷን ከክፉ ነገር ከላይ እንዳነሳሁት ወጣቱ ተስፋ እየቆረጠና በተለያዩ ነገሮች ራሱን እየጎዳ ስላለ እሷን ከዚህ ነገር ለመጠበቅ ብላችሁ ከሆነ እግዚአብሔር ይባርካችሁ። ይህ በጣም ትልቅ ስራ ነው ለማበረታታት ከሆነ። ነገር ግን እናንተ በመጀመሪያ እየተወራ ያለው ስለ አንድ ቲክታከር እንዳይደለ እየተረዳችሁት አልመሰለኝም። ሐሳቡ እናንተም ሆነ እኔ ዓለማዊ የሶሻል ሚዲያ ጉዳዮችን በቀጥታ ወደ ቤተክርስቲያን እያስገባን ለትውልዱ ኖርማል አድርገን እያሳየነው ነው። ሰሞኑን እንግዲህ ቃሉ ፑቲክ በሚል ስም ዓለማዊ ኮንተንት እየሰራ በደንብ እይታ ያለው ልጅ አለ። መቼም እንግዲህ ታውቁታላችሁ። ሁላችንም ሶሻል ሚዲያው ላይ ስላለን ስክሮል ስናደርግ ስለምናገኘው ማለት ነው። እንዴት ሰው ይህንን ትሬንድ በልብሰ ተክህኖ ይሞክራል? ይህን ትሬንድ እንዴት ሰው በልብሰ ተክህኖ ቅዳሴ በሚቀደስበት የክርስቶስ ስጋውና ደሙ በሚፈተትበት ልብሰ ተክህኖ እንዴት ሰው ይሄን ይሞክራል? በመጀመሪያ የዚያ ቤተክርስቲያን ይህ ነገር የተደረገበት የቤተክርስቲያን አስተዳዳሪ የት ሄዶ ነው ይህ ሁሉ ሲከናወን ይህ ሁሉ ሲደረግ? ልብሰ ተክህኖ የት እንደሚቀመጥ አያውቁም ነው? እንዴት ነው? ቆይ ይሄ ምንም ግልጽ አልሆነልኝም። አዎ ቤተክርስቲያን የሁሉም ቤት ናት። ነገር ግን ደግሞ የሁሉም መፈንጫ አይደለችም። ይህንን ማስቆም ደግሞ ከቤተክርስቲያን አባቶች ይጠበቃል። ይህ ጉዳይ አሁን ኖርማል አይደለም። ልብሰ ተክህኖ በራሱ የመለበሻ ቦታና ስርዓት አለው። የራሱ የሆነ ክብር አለው። ለጨዋታና ለፎቶም አይለበስም ማለት ነው። ቪዲዮውን እንግዲህ ላሳያችሁ፣ አይታችሁት ተመለሱ። እነዚህና የመሳሰሉትን እንግዲህ ተው። ቤተክርስቲያን ስርዓት አላት። በዓለም ኖርማል ቢሆንም ቤተክርስቲያን ውስጥ ኖርማል አይደለም ማለቱ ክፋት የለውም ባይ ነኝ። እንዳውም ይህ ነገር ከሱ ከመምጣቱ በፊት ከቤተክርስቲያን አባቶች መምጣት የነበረበት ነው። የቤተክርስቲያን አባቶች ልጆቻቸውን መገሰጽ ነበረባቸው። አስቀድመው መገሰጽ ነበረባቸው። ይልቁንስ ይህ የዓለም ኮተት ቤተክርስቲያን ውስጥ እንደ ኖርማል ተለምዶ እንዳይቀር ትውልድን የማዳን ስራ ከሁሉም ሰው ከእናንተም ከኔም ከቤተክርስቲያን አባቶችም የሚጠበቅ ነገር ነው ማለት ነው። ሌላ ቪዲዮ እንግዲህ ደግሞ አንድ ቪዲዮ ልጨምርላችሁ። ዓለም ላይ ያሉ በዓለም የሚደረጉ የሶሻል ሚዲያ ትሬንዶች ቀስ እያሉ ወደ ቤተክርስቲያናችን እንዴት እየገቡ እንደሆነ ማለት ነው። ሌላ ልጨምርላችሁ። አክሽን። እኔ ሙሽራ አይደለሁም፣ የሙሽራ ሚዜ ነኝ። እኔ ሙሽራ አይደለሁም፣ የሙሽራዋ ሚዜ ነኝ። እኔ ሙሽራ አይደለሁም፣ የሙሽራዋ ሚዜ። እኔ ሙሽራ አይደለሁም፣ የሙሽራዋ ሚዜ ነኝ።
ይህ ቪዲዮ እንግዲህ እንደተመለከታችሁት እኔ ሚዜ ነኝ፣ እኔ ሙሽራ ነኝ የሚል ዓለም ላይ ያለ ትሬንድ በቅዱስ ቁርባንና በስርዓተ ተክሊል ታጅቦ ማለት ነው። በሌላ አነጋገር ይህች ሰው እንግዲህ ስጋ ወደሙ ተቀብላ ተክሊልን ፈጽማለች። ሙሽራ መሆኗንም አይናችን ያያል። እናም ስጋ ወደሙ የተቀበለና የከበረ በክርስቶስ ደም ያጌጠ ምልክቱን ተክሊል ያደረገ ሰው በቲክታክ ወጥቶ አክሽን ሬዲ ኤንድ አክሽን እየተባለ እንደ ዓለማዊ ሲኒማ እኔ ሚዜ እኔ ሙሽራ እያሉ ሁሉም አይቅርብኝ መሆን ኖርማል አይደለም። ይህ ዝም ከተባለ ነገ ሰዎቹ ስርዓተ ተክሊልን ፈጽመው ቀጥሎ የሚፈጽሙት አንድ ስርዓት እኔ ሙሽራ ነኝ እኔ ሚዜ ነኝ የሚለው ነው ማለት ነው። እዚህኛው ጄኔሬሽን ላይ ስርዓት አይደለም ኖርማል አይደለም መደረግ የለበትም ካልተባለ ነገ እንደ ስርዓተ ቤተክርስቲያን ተለምዶ ይቀጥላል ነው። አንድ ሰው ምን ሲል ሰማሁት መሰላችሁ? ኃጢአትን አንድ ትውልድ ወይም አንድ ጄኔሬሽን ሲሰራ እያየ ዝም ብሎ ካለፈው ቀጣዩ ትውልድ ወይም ጄኔሬሽን ያመልከዋል ወይም እንደ ኖርማል ይቆጥረዋል ሲል ሰማሁት። ዛሬ እንግዲህ ይህንን አታድርጉ ይህንን አድርጉ የምንለውም ይህ እንዳይፈጠር ነው እንጂ እህት ወንድሞቻችንን እግዚአብሔር በሚያውቀው ከማንም በላይ እንወዳቸዋለን። በመጨረሻም እንግዲህ ሌላው የታዘብኩት የፕሮቴስታንት እምነት ተከታይ አንዳንድ ወንድሞችን ሐሳብ ነው። ሁሉንም አላልኩም እንግዲህ፣ ነገር ግን ሶሻል ሚዲያ ላይ እይታን የሚፈልጉና እንዳትረሱኝና እንዲሁም ሁሉም ቤት ያገባኛል ይመለከተኛል በዮችን ነው እንግዲህ እነሱም ብቻ ነው መናገር የፈለኩኝ። እነዚህ ሰዎች ራሳቸው በባለፈው ጊዜ የአእላፋት ዝማሬ ሲዘጋጅ ከአእላፋት ዝማሬ በኋላ ቪዲዮውን እያዩ እና ምን ዋጋ አለው አብዛኞቹ ዘፋኞች ናቸው፣ እናም ቤተክርስቲያን ስለምትፈቅድ ነገ ወደ ዘፈን ተመልሰው ይሄዳሉ በማለት ውሸትን ሲዘሩና ምዕመናንንም በዚህ መልክ ለማሸማቀቅ ሲሞክሩ የነበሩ ልጆች ናቸው። ቤተክርስቲያን ዘፈንን ትፈቅዳለች፣ ስለዚህ ነገ የሚዘፍኑ ከሆነ ዛሬ የአእላፋት ዝማሬ ላይ ዝግጅቱ ላይ መሄዳቸው ዋጋ የለውም እያሉ ሲሉ የነበሩ ልጆች ናቸው። ዛሬ ግን ቤተክርስቲያን ትክክለኛ ስርዓቷን ስትናገርና ኃጢአተኛ ብትሆኑም አትቅሩ፣ ነገር ግን እናንተ ኑ እንጂ በዓለም ያለውን ኃጢአት በቤቴ ልማድ አታድርጉ ስትል ደግሞ መልሰው ቤተ ክርስቲያን እኮ የኃጢአተኞች ሐኪም ናት እንጂ ኃጢአተኞችን ልትገፋ አይገባም ይሉናል። አሁንም ቤተ ክርስቲያን ኃጢአተኞችን አልገፋችም፣ ሐኪም ናት። ልክ እንደ ክርስቶስ ሁሉ ክርስቶስ በመስቀል ላይ ፈያታዊ ዘየማንን በዛች ሰዓት በመጨረሻዋ ሰዓት ይቅር እንዳለው ሁሉ ልጆቿም ኃጢአተኞች ቢሆኑም እንኳን በመጨረሻይቱ ሰዓትም ቢሆን ክርስቶስ ይቅር ይላቸዋልና ወደ ቤቴ ኑ ወደ እኔ ኑ አትቅሩ ትላለች። አሁንም ቢሆን ኃጢአተኞችን አልገፋችሁ። ዘፋኝና ዘማዊ አትቀበይ ያላችኋት እራሳችሁ ነበራችሁ። የዛኔ ቤተ ክርስቲያን ሰካራምን ትቀበላለችና ታስወጣ ስትሏት የነበራችሁም እናንተ ናችሁ። ዛሬ በአንድ ራስ ሁለት ምላስ ሆናችሁ ቤተ ክርስቲያን ዘማዊም ሆነ ዘፋኝ ለምን በቤቴ ኃጢአትን ታለማምዳላችሁ? ለምን በቤቴ ኃጢአት እንዲደረግ ታደርጋላችሁ? የአደባባይ ኃጢአትን ወደ ቤቴ ትውልድ ልጆች እንዳይለማመዱ ይህንን አታድርጉ ለምን አለች ብላችሁ ደግሞ ራሳችሁ ስትጮሁ ትሰማላችሁ። እናም በመጀመሪያ እናንተን አይመለከታችሁም ይህ ጉዳይ። ምክንያቱም የተወራውና እየተወራ ያለው ስለ እናንተ የአምልኮ ቦታ ወይም ስለ እናንተ አዳራሽ ሳይሆን ስለ ስርዓት የቤተክርስቲያን ነው፣ ስለ ገዳማዊ ስርዓት ነው፣ ስለ ምዕመናን ስለ ኦርቶዶክሳዊ ስርዓት ነው። ስለዚህ ይህንን ስርዓት የማበጀትና የማስጠበቅ ስራ ደግሞ የኦርቶዶክስ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያንና የኦርቶዶክሳውያን እንጂ የእናንተ አይደለም ማለት ነው። ስለዚህ እናንተም ሐሳባችሁ ልክ እንዳልሆነ ልትረዱ ይገባል። በመጨረሻም እንግዲህ ለእህቴ የምመክርሽ ምክር አሁን አይዞሽ የሚሉሽና ስራሽን ሁሉ የሚያጨበጭቡልሽ ይወዱሻል ማለት አይደለም። አንቺን እንግዲህ እየጎዳሽ ያለው ሰዎቹም ሲናገሩ የሰማሁትኝ ነው። ላይቭ ላይ አንዳንድ ሐሳቦችን ስትናገር እንደነበረ ነው እንግዲህ እየቆራረጡ ሲተቿትና ሲናገሯት የሰማሁኝ። ይህንንም እንግዲህ የሚጠይቁሽ ሰዎቹ አስበውበት አንቺን ለመጣልና አንቺን ለወቀሳ ለማጋለጥ ነው እየመጡ ያሉ። ስለዚህ አንቺ እሱ ላይ ብትሰሪ፣ የሐሳብ አገላለጽሽን ለማስተካከል ብትሞክሪ፣ እንዲሁም ስርዓተ ቤተክርስቲያንን በመጠበቅ ይህ ነገርም እንግዲህ ከቤተክርስቲያን በመራቅ አታሸንፊውምና ስርዓተ ቤተክርስቲያንን በመጠበቅ ወደ አባቶች በመቅረብ ስርዓተ ቤተክርስቲያንን ጠብቀሽ ቤተክርስቲያንንም ቀርበሽ እኛን ካንቺ የባስን ኃጢአተኞችን ዝም እንድታስበኝ እፈልጋለሁ ማለት ነው። እንግዲህ ልጅ እህትና ወንድሙ ወይም የቤተሰብ አባላት ጋር ቢጣላ እኩል ድርሻ ያለውን የአባቱን ቤት ለቆ አይወጣም። የአባቱን ቤት አንድ ልጅ ከእህትና ከወንድሞቼ ጋር ተጣላሁ ተኳረፉኝ ብሎ የአባቱን ቤት
ለቆት ትቶ አይወጣም። ይህኛው አባት ደግሞ እንዳለማውያን አባቶች እታይ የሚሉና የሚያሸረግዱ ጌታዬ የሚሉትን የሚሰማ የሚሸልምና እነሱንም የሚያደንቅ አባት አይደለም። ይልቁንስ ልብ የጠነሰሰውን ኩላሊት ያመላለሰውን መርምሮ የሚያውቅ አባትና ጌታ ነውና ቤቱን ጥለሽ እንዳትወጪ አደራ ለማለት እፈልጋለሁ። አመሰግናለሁ።